A short time ago, the United States military began major combat operations in Iran. I think this is the end of the American empire. Partially, what gave them that capacity was the fact that they were regarded as the world's policeman. Now they're instead turning to the world's robber. የአሜሪካ ኢምፓየር ፍጻሜ በታሪክ ማህደር ውስጥ የስልጣኔዎች መነሳትና መውደቅ የሚወሰነው በጦር ግንባሮች በሚፈስ ደም ብቻ ሳይሆን ያ ደም በሚፈጥረው የፖለቲካና የኢኮኖሚ ማዕበል ጭምር ነው። ዛሬም በመካከለኛው ምስራቅ ሰማይ ስር የሚታየው የአሜሪካንና ኢራን ፍጥጫ ተራ ቀጠናዊ ግጭት ከመሆን አልፎ የ21ኛው ክፍለ ዘመን የዓለም ስርዓት የሚፈተሽበት የታሪክ ላቦራቶሪ ሆኗል። የዛሬው የናይል ቲዩብ ጥንቅራችንም የዲፕሎማሲው በር ተዘግቶ የባሩድ ጭስ በነገሰበት በዚህ ወቅት የጦርነቱን መፋፋም ተከትሎ የመጣውን ጂኦፖለቲካዊ መንገጫገጭ በጥልቀት የሚተነትን ነው። ከነዳጅ ዋጋ መናር እስከ ዶላር የበላይነት መላላት፣ ከዋሽንግተን ወታደራዊ ስትራቴጂ እስከ ቴሄራን የጽናት መንገድ ድረስ ያለውን ውስብስብ ሰንሰለትም እንመረምራለን። በዋነኛነት ደግሞ ከግማሽ ክፍለ ዘመን በላይ ሰፍኖ የቆየው የአሜሪካ ግዛታዊ የበላይነት ማብቂያው ደርሷልን? ወይስ ዓለም ወደ አዲስና ያልተገመተ ባለብዙ አልታሳለፍ እየተሸጋገረች ነው የሚለውን መሰረታዊ ጥያቄ በማንሳት ምክንያታዊ ምላሽ ለማፈላለግ እንሞክራለን። ይህ ፕሮግራም ሌሎች ተደራሽ እንዲሆን ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራሙ መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። የዲፕሎማሲው መስክ ተስፋዎች ተሟጠው የቀጠናው ውጥረት ወደማይቀለበስ ወታደራዊ ግጭት መሸጋገሩ በዘመናዊው የዓለም ፖለቲካ ውስጥ እጅግ አሳሳቢው ምዕራፍ ተደርጎ ሊወሰድ ይችላል። ለበርካታ ወራት በዓለም አቀፍ መድረኮች ሲደረጉ የነበሩ የሰላም ጥረቶች፣ የተባበሩት መንግስታት ድርጅት ጥሪዎችና የገለልተኛ ሀገራት ሽምግልናዎች በዋሽንግተንና በቴሄራን መካከል ያለውን የከረረ ቅራኔ መፍታት ሳይችሉ ቀርተዋል። ይህም የሚያሳየው ግጭቱ በሁለቱ ሀገራት መካከል ያለ ተራ አለመግባባት ሳይሆን ለብዙ አስርተ ዓመታት ሲታመቅ የቆየው የጂኦፖለቲካዊ የበላይነት ሽሚያና የታሪክ ጥላቻ መፈንዳቱን ነው። የዲፕሎማሲው መክሸፍ ዋና መንስኤ ተደርጎ የሚወሰደው አሜሪካ በኢራን ላይ የምትከተለው ከፍተኛ ጫና የማሳደር ስትራቴጂና ኢራን በበኩሏ የኒውክሌር መርሃ ግብሯን ለድርድር አለማቅረቧ ሲሆን ይህም የንግግር ጠረጴዛውን ወደ ወታደራዊ የጦር ሜዳ ቀይሮታል። የጦርነቱ መፋፋም በጀመረበት ወቅት የታዩት ወታደራዊ እንቅስቃሴዎች ቀደም ሲሉ ከነበሩት የተገደቡ ግጭቶች በተለየ መልኩ የተቀናጁና መጠነ ሰፊ ናቸው። አሜሪካ ዘመናዊ የቴክኖሎጂ ውጤቶችንና የአየር ኃይል የበላይነቷን በመጠቀም ስትራቴጂካዊ የኢኮኖሚና የወታደራዊ መሰረተ ልማቶች ላይ ጥቃት መሰንዘሯ፣ ቴሄራንም በበኩሏ ከፍተኛ የአጸፋ እርምጃ በሚል መርህ የረጅም ርቀት ሚሳይሎቿንና በባህር ላይ ያላትን አቅም ወደ ሥራ ማስገባቷ ሁኔታውን ከቁጥጥር ውጭ አድርጎታል። ይህ ፍጥጫ ከመሬትና ከአየር ውጊያ ባለፈ በሳይበርና በኢኮኖሚ አውድ ውስጥም እጅግ በከፋ መልኩ እየተካሄደ ይገኛል። የኢራን ወታደራዊ አመራሮች ግጭቱን ወደ ቀጠናዊ የህልውና ትግል በመቀየር በአጎራባች ሀገራት የሚገኙ አጋር ኃይሎችን በማንቀሳቀስ የአሜሪካን ወታደራዊ መንደሮችና ጥቅሞች ኢላማ ማድረጋቸው ጦርነቱ በሁለቱ ሀገራት ድንበር ብቻ እንዳይወሰን አድርጎታል። በተጨማሪም የጦርነቱ መፋፋም እየመጣ ያለው ዓለም አቀፋዊ ስጋት በንግድና በኤነርጂ ዘርፍ ላይ በግልጽ እየታየ ነው። በሆርሙዝ ወሽመጥ አካባቢ የሚካሄደው ወታደራዊ ፍጥጫ የዓለምን የነዳጅ ፍላጎት 1/5 በሚያቀርበው የባህር መስመር ላይ መስተጓጎል በመፍጠሩ የዓለም ኢኮኖሚ ከዚህ ቀደም አይቶት በማያውቀው የዋጋ ንረትና የገበያ መረባበሽ ውስጥ እንዲወድቅ አድርጓል። ጦርነቱ በቆየ ቁጥር የዲፕሎማሲው ድምፅ ይበልጥ እየተዳከመ፣ በምትኩ ግን የጦር መሳሪያዎች የበላይነትና
የማን ይበልጣል ፉክክር ዓለምን ወደ አዲስ የቀዝቃዛ ጦርነት ወይም ከዚያም ወደ ከፋ ዓለም አቀፍ ቀውስ እየገፋት ነው። ይህ የጦርነት መፋፋም በታሪክ አጋጣሚ የታየ ቀላል ክስተት ሳይሆን የቆየው የዓለም ስርዓት የመጨረሻ ትንፋሹን እያሰማ እንደሆነና አዲስ ግልጽ ያልሆነ አደገኛ አሰላለፍ እየተፈጠረ መሆኑን የሚያመላክት ትልቅ የታሪክ መታጠፊያ ነው። The United States and Israel has launched a dramatic airstrike campaign targeting Iran, and Iran has responded with fire across the wider Middle East. This terrorist regime can never have a nuclear weapon. የጦርነቱ ነበልባል በመካከለኛው ምስራቅ ምድር ላይ ሲቀጣጠል የጦርነቱ ቀዳሚ ሰለባ የሆነው ደግሞ የዓለም አቀፍ የኢኮኖሚ መሰረት ነው። ይህ ግጭት ከወታደራዊ ፍልሚያው በበለጠ በዓለም አቀፍ የፋይናንስ ገበያና በንግድ ስርዓቱ ላይ የፈጠረው ውዝግብ የሀያላን ሀገራት ኢኮኖሚያዊ ህልውና እስከ መፈተን ደርሷል። በተለይም የነዳጅ ዋጋ መናርና የዶላር ምንዛሪ ማየል በዓለም ዙሪያ የሚገኙ ድሃና ታዳጊ ሀገራትን ብቻ ሳይሆን ራሳቸውን የበለጸጉ የሚባሉትንም ጭምር ከፍተኛ የኑሮ ውድነትና የኢኮኖሚ ቀውስ ውስጥ ከቷቸዋል። የነዳጅ ዋጋ መናር ከጦርነቱ መነሳት ጋር በቀጥታ የተያያዘው የዓለም የኃይል ምንጭ ማዕከል በሆነው ቀጠና ላይ በመካሄዱ ነው። የኢራን ወታደራዊ እርምጃዎችና የአሜሪካ አጸፋዊ ጥቃቶች ዋነኛ የደም ስር በሆነው በሆርሙዝ ወሽመጥ ላይ ከፍተኛ የደህንነት ስጋት ደቅነዋል። ይህ ወሽመጥ በተዘጋ ቁጥር ወይም በዚያ አካባቢ የጦርነት ዳመና በታየ ቁጥር በዓለም አቀፍ ገበያ የነዳጅ ዋጋ በበርሜል $100 በላይ ሰቅሎታል። ይህ ጭማሪ ደግሞ በምርትና በትራንስፖርት ወጪ ላይ ሰንሰለታማ ተጽዕኖ በመፍጠር ከምግብ እስከ ኢንዱስትሪ ግብዓቶች ያሉ ምርቶች ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። በተለይም በነዳጅ አስመጭነት ላይ የሚተማመኑ ሀገራት የውጭ ምንዛሪያቸውን ለነዳጅ ግዢ ብቻ በመዋል ለከፋ የኢኮኖሚ ድቀት እየተዳረጉ ይገኛሉ። በሌላ በኩል የዶላር የዓለም አቀፍ ገበያ መናር ሌላኛው የዚህ ጦርነት የኢኮኖሚ መዘዝ ሆኖ ቀርቧል። በተፈጥሮ ዓለም አቀፍ ግጭቶችና ጦርነቶች በሚከሰቱበት ወቅት ባለሀብቶችና የፋይናንስ ተቋማት አስተማማኝ መጠጊያ ወደሚሉት የአሜሪካ ዶላር የመሸሽ ዝንባሌ ያላቸው። ይህም በዶላር ላይ ያለውን ፍላጎት ከመጠን በላይ በመጨመር የሌሎች ሀገራት ገንዘቦች ዋጋ እንዲያሽቆለቁሉ አድርጓል። የዶላር መጠናከር አሜሪካ የዓለምን የፋይናንስ ስርዓት በበላይነት ለመቆጣጠር ቢረዳትም በሌላ በኩል ግን በዶላር የሚከፈሉ የውጭ ዕዳዎች እንዲኖሩና ዓለም አቀፍ ንግድ እንዲዳከም ምክንያት ሆኗል። ይህ የኢኮኖሚ ውዝግብ በመጨረሻም ወደ ኢኮኖሚያዊ ጦርነት ተሸጋግሯል። አሜሪካና አጋሮቿ በኢራን ላይ የሚጥሉትን የፋይናንስ ማዕቀብና የዶላርን የበላይነት እንደ መሳሪያ መጠቀማቸው ሌሎች ሀገራት ከዶላር ውጭ የሆኑ አማራጭ የክፍያ መንገዶችን እንዲፈልጉ እየገፋፋቸው ነው። ይህ ሂደት ደግሞ የአሜሪካ ኢምፓየር ምሰሶ የሆነው የፔትሮ ዶላር ስርዓት እንዲናጋና የዓለም ኢኮኖሚ ወደ አዲስና ወጥ ያልሆነ አሰላለፍ እንዲያመራ እያደረገው ነው። በመሆኑም አሁን የሚታየው የነዳጅ ዋጋ መናርና የዶላር መናወጥ ከወቅታዊው ጦርነት የመነጨ ክስተትነት ባለፈ የዓለምን የኢኮኖሚ አወቃቀር ዳግም የመቅረጽ አቅም ያለው ታሪካዊ ክስተት ሆኖ ተመዝግቧል። የአሁኑ የአሜሪካና የኢራን ግጭት ከወታደራዊ ፍልሚያነት ባለፈ ለብዙ ዘመናት የዓለምን ፖለቲካዊና ወታደራዊ ሚዛን ገዝቶ የቆየው የአሜሪካ ግዛታዊ የበላይነት ትልቅ የታሪክ ፈተና እንዲቆም ያደረገ አጋጣሚ ሆኗል። ብዙ የጂኦፖለቲካ ተንታኞች እንደሚከራከሩት ይህ ጦርነት የአንድ ኃይል መንግስት ፍጻሜ መጀመሪያ ወይስ የዓለም ስርዓት ወደ አዲስና ወጥ ያልሆነ አሰላለፍ የሚሸጋገርበት ድልድይ የሚለው ጥያቄ የክርክሮቹ ማዕከል ሆኗል። አሜሪካ በመካከለኛው ምስራቅ ያላትን ያልተገደበ ተጽዕኖ ለማስቀጠል የምታደርገው ጥረት በቴሄራን በኩል ከሚሰነዘረው ስትራቴጂካዊና ርዕዮተ ዓለማዊ ተቋሞ ጋር መጋጨቱ የዓለምን የኃይል መዋቅር ዳግም እንዲፈተሽ አድርጎታል። ለአስርት ዓመታት አሜሪካ በዓለም መድረክ ላይ የነበራት የብቸኛ ኃያልነት ሚና በኢራን በሚመራው የተጋትሮት ደጀን ወይም አክሲስ ኦፍ ሬዚስታንስ እና በሌሎች ታላላቅ ኃይሎች ድጋፍ ከፍተኛ ጥያቄ እየቀረበበት ነው።
ኢራን የምትከተለው የጽናት ስትራቴጂ አሜሪካን በቀጥታ ወታደራዊ ፍልሚያ ከመግጠም ይልቅ ረጅም ጊዜ በሚፈጅ ዋጋ በሚያስከፍል ቀጠናዊ ውጥረት ውስጥ እንድትዘፈቅ ማድረጉ የዋሽንግተንን ወታደራዊና ዲፕሎማሲያዊ ጡንቻ እያሟሸሸው ይገኛል። ይህ ሁኔታ ደግሞ የአሜሪካ የኃያልነት ዘመን እያከተመ ነው የሚሉ ወገኖች ዋነኛ ማረጋገጫ ሆኗል። የጦርነቱ ውጤት ምንም ይሁን ምን አሜሪካ ከዚህ ቀደም እንደምታደርገው በፈለገችው ፍጥነትና ሁኔታ ድልን ተቀዳጅታ መውጣት አለመቻሏ የኃያልነቷ መንገጫገጭ በግልጽ ያሳያል። በተቃራኒው ደግሞ ይህ ግጭት የነባሩን ስርዓት መፈራረስ ብቻ ሳይሆን አዲስና ባለብዙ ዋልታ የሆነ ዓለም አቀፍ አሰላለፍ እየፈጠረ መሆኑ ይነገራል። በጦርነቱ ሳቢያ የተፈጠረው የኢኮኖሚና የደህንነት ቀውስ ሀገራት ከአንድ ወገን ጥገኝነት ወጥተው አዳዲስ ጥምረቶችን እንዲመሰረቱ እያስገድዳቸው ነው። በተለይም በምስራቁና በምዕራቡ ዓለም መካከል የሚታየው ግልጽ ክፍፍል ጦርነቱን ተከትሎ ወደ ተለየ የኃይል ሚዛን እያመራ ነው። ይህ አዲስ አሰላለፍ በወታደራዊ ኃይል ላይ ብቻ ሳይሆን በቴክኖሎጂና በፋይናንስ ነፃነትና በቀጠናዊ ትብብሮች ላይ የተመሰረተ በመሆኑ የቀድሞውን የነጠላ ኃያልነት ዘመን ወደ ታሪክ ማህደር ሊከተው ይችላል። በመጨረሻም አሁን የምናየው ፍጥጫ የአንድ ስርዓት መዝጊያና የሌላው መክፈቻ መሆኑ አይቀሬ ነው። ጦርነቱ የሚቋጭበት መንገድና የሚከተለው የፖለቲካ ውጤት ዓለምን ወደ ቀጣዩ ምዕራፍ የሚመራ ኮምፓስ ሆኖ ያገለግላል። የአሜሪካ የበላይነት ከዚህ ቀውስ በምን አይነት ገጽታ ይወጣል? ዓለምስ እውን ወደ ተከፋፈለና ወደ አዲስ የኃይል ሚዛን ትሸጋግራለች የሚለው ጥያቄ ምላሽ የሚያገኘውም በጦር ግንባር በሚፈጠረው ውጤት ብቻ ሳይሆን ከጦርነቱ ማግስት በሚገነባው አዲስ ዓለም አቀፋዊ የፖለቲካ ስነ ልቦና ጭምር ይሆናል። አሁን የምንገኝበት የታሪክ መጋጠሚያም የድሮ ዓለም አልፎ አዲሱ ገና ያልተወለደበት በስጋትና በተስፋ የተሞላ ወሳኝ ወቅት ነው ቢባል ይገልጠዋል። ሰላም ለምድራችን።